ነገ ስንት ሰዓት ልምጣ? እንደማልመጣ ታውቃለህ። ለምን ራስን ታታልላለህ? አውቃለሁ፣ እንደማትመጪ አውቃለሁ። ታዲያ ለምን ጠይቀኛለህ? እንደዋሽ ፈልገህ ነው? ባትመጪም ቅጠሪኝ። ትመጫለሽ ብዬ ያቺ አንቺ የምጠብቅባት ሰዓት አሁን ከምትኖሪበት ዓለም በላይ ለኔ ትርጉም አለው። እሺ ነገ 4 ሰዓት። እሺ አመሰግናለሁ። አባት ለምንድን ነው ቸኮሌቱን የጣልከው? ትርጉም የለውም። ለሰው ነበር ያመጣሁት፣ እያመጣሁ ለሱ አይመጣም። ታውቃለህ፣ ሁልጊዜ እዚህ ጋር ተቀምጣ ያለው። ቆይ ማንን እንደዚህ ሁልጊዜ የምትጠብቀው? የድሮዋን እሷን ነበር የምጠብቀው። የድሮዋን እሷን? ማናት? አሁን ያለችው እሷ እንደማትመጣ አውቃለሁ። የተቀየረችው እሷ ለኔ ቦታ የላትም። እዚህ የመጣው የምቀመጠው እመጣለሁ ብላኝ ለማትቀረው ቃሏን ለምታከብረው ለምትወደኝና ለምታፈቅረኝ ለድሮ እሷ ብዬ ነው። እሷን እዚህ የመጣው ጠብቃታለሁ። ያሁኑ አትመጣም። ለማይመጣ ሰው እንዲመታመን ይገርማል። በጣም ጥሩ ልብ ነው ያለ። ግን ታውቃለህ፣ የድሮ እሷ ብትመጣ እንኳን ያሁኑ አንተን አታውቅም። መጠበቅ አንተንም ቀይሯል። ምን ለማለት ፈልገሽ ነው? ማለት የፈለኩት ለድሮ እሷ ቸኮሌት ከምትሰጥ ለአዲሱ ማንነት ጓደኛ ብትሰጥ ይሻላል። ለምሳሌ እኔ ተሻለሽ? አዎ አሁን ምንም አይደለም። ግን እንዴት ቻልሽበት? ምኑ? ውሸቱን አይቼሽ ነበር እኮ ከወንድ ጋር ነበርሽ። እንዳሰብከው አይደለም። ከሱ ጋር ምንም አይነት ግንኙነት የለንም። አሁንም ሌላ ውሸት? እውነቴን ነው። ዳጊን ያገኘሁት የስራ ፋይል ልቀበለው ነው። ስትደውል ስልኩን ባነሳው ኖሮ እና ከሱ ጋር አብሬ እንደሆንኩ ብነግርህ ኖሮ ትናደዳለህ ብዬ ፈርቼ ነው። ታውቃለህ፣ ከሱ ጋር ትጠረጥረኛለህ፣ ትቀናለህም ደግሞ። እውነት የዋሸሽ ለኔ ያስበሽ ነው? አዎ መነኝ። ከሱ ጋር ምንም አይነት ግንኙነት የለንም። አሁንስ ቢሆን ውሸታም አለመሆንሽን በምን ላምንሽ እችላለሁ? እባክህ መነኝ፣ እኔ ላንተ ታማኝ ፍቅረኛ ነኝ። ታማኝ ልትሆኚ ትችያለሽ፣ ግን ውሸታም ነሽ። ውሸታም ደግሞ ፈጽሞ ሊታመን አይችልም። አይደለም እኮ ረስቸው። ያው ማስታገሻሽ አልጾም፣ አላስቀድስ፣ ከቤትህ አልመጣ። አንተ ግን ሁልጊዜም ቢሆን አብረኸኝ ነህ። በሚሻበት ቦታ እግዚአብሔር ዝናሙን ያዘንብ ዘንድ ስለ ዝናብ እንማልዳለን። እመብርሃን እኔን ኃጢአተኛ ልጅሽን ይቅር በይኝ። አምላኬ አልጾም፣ አላስቀድስ፣ ከቤትህ አልመጣ። አንተ ግን ሁልጊዜም ቢሆን አብረኸኝ ነህ። ከመሸ መጣውና ወደ ቤት መግባት ፈራው። ሄሎ ሄሎ፣ ምን ነው? ኧረ እዚህ ምን አስመሳይ ሰው አይቼ ነው። ጠዋት ሌላ ማታ ሌላ። አሁን እሺ፣ እሱ ምን ቤት ነው? በገዛ መቅደስ አንተ ሳትቀየም እሱን የሚከፋው እናት። አቤት። ወደ ውስጥ ትገበልሽ? አዎ። ይሄንን ስጭልኝ። አሁን ግን ለብሼ ስወጣ ማንም ሰው ነው ማያምን። እንደዚህ ነው ስራውን አሰሩትማ። በቃ እማዬ ዛሬ እንኳን እስቲ ሙዝ ግዢልኝ። ወይኔ አንቺ የተበላ ነው እንዴ? አቤት። ለምንድን ነው ያነሳሽው? ልጄ እኮ ሙዝ አምጪልኝ ስትለኝ ድንገት ይህን ሳይ ደስ ብሎኝ አንስቼው እኮ ነው። በዚህ ጀመርሽ። እኔ ዞር ስልሽ ደግሞ መተሽ ልትወስጂ ነው። ይጀርዛ። አረ እንደዛ አይደለም ወንድሜ፣ ደሞ እኮ ተብላሽቷል። የኔ ፍቅር ደግሞ ምን ነው እንደዚህ ምጮ? ጂ ሜቲ እንዴት ነሽ? ደህና ነኝ። አግብተሽ እንደወለድሽ ሰማሁ። ደግሞ ምን ተፈጥሮ ነው? ጥሩ ሁኔታ ላይ አይደለሽም እንዴ? ከባሌ ጋር ከተለያየን ረጅም ጊዜ ሆኖናል እና እሱ ከሄደ በኋላ እኔ ልጅ ማሳደግ በጣም ከብዶኝ ነበር። አሁን ደግሞ የበለጠ አቃተኝ።
ልጄን ለማሳደግ ስራዬን አቁሜ አሁን ደግሞ ስራ ልፈልግ ስወጣ ምንም ስራ የሚባል ነገር አጣው። ልጅ ደግሞ ታውቂያለሽ፣ ይሄ አማረ ይሄን ፈለግኩ ነው የሚሉት። በእርግጥ በፊት በጣም ጥሩ ነገር ላይ ነበርኩኝ። አሁን ግን ለብሼ ስወጣ ማንም ሰው ነው የማያምነኝ። የለኝም የምለው ነገር በሙሉ ሳያምነኝ በልብሴ ነው የሚገምቱኝ። ችግር የለውም ወንድሜ አትጨነቅ። ይሄ ከሁሌም ማሳለፍ ህይወት ነው። የሰው ፊት በጣም ከባድ ነው። የሰው ፊት አያሳያችሁ። እኔ እኮ እንደዚህ አልመሰለኝም ነበር። ይቅርታ እቺን እንቺ ምፈልጊውን ሁሉ ጠይቂኝ እሺ። ከፈለሽ ሰራተኛ ስለምፈልግ እዚህ መስራት ትቻለሽ። ፈጣሪ የተመሰገነ ይሁን። ዛሬ ልጅ አትራበብኝም እንዴ? ታዲያ ወዴት ነው? ስማኝማ ፍቅር፣ ቁርስ ምን እንብላ? ይሄው እዛ ጋር 100 ብር አለልሽ። ውሰጂና ዳቦና እንጀራ ገዝተሽ ፍርፍር ስሪ። ፍቅር ደግሞ ሁልጊዜ ጣጣት ፍርፍር ብቻ ነው የምንበላው እንዴ? ለዛሬ ብቻ ነው እሺ። ነገ ጠዋት ደስ የሚል ቁርስ ጋብዝሻለሁ። አውቄ ነው እሺ። እኔ ፍቅር ካንተ ጋር ምንስ በልቼ ባድር? አሁን እቺን ወሬ ቁርስ እየበላ እናውራት። እሺ ለዝቼ ልምጣሽ። አልፈራም ነገን እንዳምና አንሻለሽና ፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ። የሚገርመው ነገር ደሃ ወንዶች እንዴት ነው ቆንጆ ሴት የሚሳካላቸው? ስሚኝማ እናት፣ ስም የኔ ቆንጆ፣ አንቺን የመሰለ ቆንጆ እዚህ ቤት ውስጥ ማየት እንደ አንድ ሀብታም በጣም ያመኛል። አመሰግናለሁ። እዚህ ቤት ያለው ፍቅር ፈውስ እንጂ ህመም ሆኖብኝ አያውቅም። የደሃ ቀብራራ ወደ ሰማይ ያራሉ። ደሞ አላማፈራችሁ ምን ያሳፍረናል? ባይሆን የህይወትሽን ምርጥ እድል ልስጥሽ። እኔ ህይወትሽን ልቀይርልሽ። የኔን ህይወት ከመቀየር በፊት መጀመሪያ አስተሳሰብህን ቀይርሽ። የኔ ቆንጆ ፍቅር ተመክቤ ባፍላለቱ ዘመን ሳገኝሽ ምን ሆነሽ ነው? በጣም ቆየሽ እኮ። ምንም ፍቅር፣ ብዙ ሰው ስለነበረ ነው ሱቅ። ካንተ ጋር አልኑ ልኮይ ነው የመጣሁት። ማ ግርማ? ግርማን አላውቀውም። ፈጣሪ ማን ነው? ማነው ፈጣሪ? አንተ ያማሃል እንዴ? ምንድን ነው የምታስወራኝ? ፈጣሪ ወይ እኔ ጨርሷል። አንተ እዚህ ውስጥ አትግባ። ምን ልታዘዝ? ያማሃል እንዴ? ማን ጠራክ? ፈጣሪ ጭንቀትሽን አይቶ ነው ይላል። ሂድና ልጄን ከችግር አውጣት፣ ችግሯን ቅረፍላት ብሎኛል። ስልኬ ባትሪ ዘግቷል። የግድ ደግሞ ስልክ ያስፈልገኛል። ስልካችሁን አላውቀውም። አንድ እርምጃ ወደፊት። ምን ገባኝ? እባክሽ አንድ እርምጃ ወደፊት። ምንድነው ግን? ወደፊትሽ። ሀገራችሁ ሐኪም ቤት የለም? እስኪ ታዩ። በእኔ መማረኩን ተይና ስልክሽ ወርቷል። ለምፈልጉ ሰው ደውል። በጣም አመሰግናለሁ። እንታወቅ። ስምሽን ትነግሪኛለሽ፣ ከዛ እንተዋወቃለን። ከዛስ ወደ ገደለው እንግባ። ወደ ገደለው? አንድ እርምጃ ወደፊት። የት ነው የመጣኸኝ? ቸኩያለሁ እኮ። ምስጋና ኪስ አይገባም። ጋብዥኝ ብዬ ነው። ምን ነው የምታፈጭብኝ? ወደድኩ። አንድ እርምጃ ግን ወደኋላ። የግድ ደግሞ ስልክ ያስፈልገኛል። በአጋጣሚ ታምኛለሽ? በጣም አጋጣሚ ቤት ይሰራል። ቤትና ያፈርስ። አንድ እርምጃ ወደፊት። አንድም ሴት ሳልነካና ሳላይ የልጅነት ፍቅሬን ብዬ እዚህ ድረስ መጥቻለሁ። እንዴት እንደዚህ ታደርጊያለሽ? ይኸውልህ ጸጋ፣ እድሜ የሚባል ነገር አለ። ታክሲ አይደለም ቆሞ አይጠብቀንም። በዛ ላይ ደግሞ የቤተሰብ ጫና አለ። እኔ እሱን መቋቋም አልቻልኩም። ምንም ቢሆን መጠበቅ ትችይ ነበር።
ችግር አለ እንዴ? እኔ ፍቅር ቆይቼ ስመጣ ተለወጥኩብሽ እንዴ? እንኳን ደህና መጣ። ልክ እንደመጣው ነው የደወልኩልሽ። በጣም ናፍቀሽኛል። ነገሮች ካሰብናቸው ተቀይረዋል ጸጋ። የገባውልህን ቃል ማክበር አልቻልኩም። ምትዩ ነገር ምንም ሊገባኝ አልቻለም። አስረጂኝ። አግብቻለሁ። አንድ ልጅ አለኝ። የገባሽልኝ ቃልስ? ሰርታ ሀብታም ስትሆን እንጋባለን ብለሽኛል። እንደ ውጭ ሀገር ሄድኩት። ሀብታም ስሆን እኮ ነው ላገባሽ እዚህ ድረስ የመጣሁት። እኔ እኮ ቃሌን ጠብቄያለሁ። አንድም ሴት ሳልነካና ሳላይ የልጅነት ፍቅሬን ብዬ እዚህ ድረስ መጥቻለሁ። ይኸውልህ ጸጋ፣ እድሜ የሚባል ነገር አለ። ታክሲ አይደለም ቆሞ አይጠብቀንም። በዛ ላይ ደግሞ የቤተሰብ ጫና አለ። እኔ እሱን መቋቋም አልቻልኩም። ምንም ቢሆን እኔ መጠበቅ ትችይ ነበር። ታስታውሳለህ ለረጅም ጊዜ ጠፍተህብኝ እንደነበር? ህልሜንና የገባውልሽን ቃል ለመጠበቅ ስል ነው ቀንና ላይ ደከመኝ ሳልሰራ የነበረው። ጸጋ፣ መለወጥ የምንችለው ነገር የለም። አንዴ የሆነው ሆኗል። ይሄን አምነህ መቀበል አለብህ። በቃ የኔና ያንቺ ነገር በዚያ በቃ ማለት ነው? አዎ በቃ። ላቃጠልኩብህ ዘመናት በጣም ይቅርታ። ሰጪኝም እንኳን ጠበቅኩሽ ፍቅርን አምኜ በፍቅር ሌላ ላላስብ ላልከጅል ላልቀርብ ወስኜ ያልሽኝን ቃልሽን አክብሬ እስካሁን አፍቅሬሻለሁ። በፍቅር አብረን እንኑር ነገም ቢሆን ያንቺ ነው። ወንድሜ እየጨረስኩኝ ነው። ይሄው 1 ደቂቃ ብቻ ቶሎ በል በእናትህ፣ ሰዓት ረፍዶብኛል። ማንዳ አንዴ በእናትህ ቸኩያለሁ እኮ። መጣ። ምን ሆነሽ ነው? ከጓደኞቼ ጋር ቀጠሮ አለብኝ። ብር ያስፈልገኛል። አሁን አይደል እንዴ ጸጉር መሰሪያ ብለሽ ብር የሰጠሁሽ? እና ታዲያ እህቴ አሁን የሰራሁት ብር ትንሽ ነው። በዛ ላይ ታውቂያለሽ የቤት ኪራይ ደርሷል። እና ደግሞ ምሳም አልበላው። እሱ እኔን አይመለከተኝም። አሁን የሰራህበትን ስጠኝና ልሂድ። እሺ በቃ አትናደጅ። አጣ ወደዛም ቤቲ ናት። ሄሎ የት ናችሁ? የተለመደው ቦታ መጣው። በቃ እኔ ግን እንደ ቤቲ የሚያሳዝነኝ ሰው የለም። ለምን አልሽ? በጣም ጅል ከመሆኗ የተነሳ ሁሌ የተጠቀምንበት የምከፍለው እሷ ናት። እኔም እኮ እሱ ነገሯ ስለሚመቸኝ ነው እንጂ ብታምኝም ባታምኝም እኔ ከሷ ጋር መሆን ጭራሽ ነው የማይመቸኝ። እኔ ራሱ በእናትህ አሁን ስትመጣ የተጠቀምንበትን አስከፍለናት ቶሎ እንሄዳለን። እሺ እኔ ቆንጆ። ስልኩን አልዘጋችሁም? ሄሎ፣ በጣም ታሳፍራላችሁ። እሺ፣ ሁለተኛ አጠገቤ እንዳትደርሱ። ሁለተኛ። ማንዳ። ቤቲ ምን ሆነሽ ነው? ምን ሆነሽ ነው? ብሩ አንሶሽ ነው አይደል? ቆይ ከጓደኛዬ ተበድሬ ልምጣ። ቆይ አይ አይደለም ወንድሜ፣ ስላስከፋው በጣም ይቅርታ። አትዘኝ በቃ። አይዞሽ ሙሽሪታ አይ በልሽ ቅር በቃ ባንቺ ወል ያልፍልና አምላኬ አየ ታዲያ ሀብታም ልንሆን ነው። እንደውም እነዚህን ኮተት የሰፈር ሰዎች በሊዝ ገዝቼ ላሰጣቸው። ኧረ የት ሄድሽ? እንደውም አልኳቸው ባይጠቁም ለሰርጌ እልል ይላል እኮ ማለት ነው። ማን ነው? ልገነጥለው ነው እንዴ? ዮርዲ ዲያስፖራ ታገባል። የቷ ዮርዲ? ያንተ ዮርዲ አታረገው። ቆይ ኧረ ጠብቀኝ። ኧረ ቀስ
ምን ፈልገህ መጣ? ማን ነው? ያ ችጋራ መጥቶልሻል። ምንድነው የምሰማው? አብሬ ካልነበርኩኝ የሰማውን እኔ ምን አውቃለሁ? አልቀለድኩም። 4 ዓመት ሙሉ አብረን አሳልፈን እንዴት በአንድ ሳምንት ኩርፊያ እንደዚህ ተወስኛለሽ? ሼም ይዟት ነው እንጂ እኮ ከወሰነች ቆየች። አንቺ አያገባሽም። ንገሪኝ፣ ምንድነው? አዎ ላገባ ነው በቃ። እውር ሽማግሌ ይገባል። ከዚህ በላይ ምንም ማብራራልን ነገር የለም። ይሄ ነው ውሳኔሽ? ለአንድ የፈረንጅ አሽከር ብለሽ እኔ ልጅነትሽን ልትይኝ ነው? ቢያንስ እሱ የፈረንጅ ነው። አንተ አለካር እንደዚህ ሰፈር ለሰፈር የምትላላክ። ሂድ በቃ ባሌ እየመጣ ነው። ካየህ ይደብረዋል። እኔስ ኢዴር ኤኒ ፕሮብሌም ቤቢ ሾው ምግብ ምናምን ፈልጎ ነው። ሂጂ ምግብ ስጪኝ እንጂ። እሺ ቆይ እቃረሰው ቢብ ምን አስተኔ ፍቅር እኔንም ጠብቀኝ። አይ መጣው ያማል እንዴ አንተ ሌባ አንተ ነህ ስልክ የሰረከ ባሌ ልቀቀው እንጂ። የሚያገባሽ እሱ ነው። ምንድነው? የምን ጨዋታ ነው? እነዚህ ሁለት ችጋራሞች ተባብረው ባሌ ሊዘርፉት ነው። እኛ ላዋርዶስ ትነግራታለህ። ዲያስፖራ አይደለም ሁሉ ነገር ይውሻል። እማትረባ ምንድነው የምታወራው? ያማሃል እንዴ? ስለዋሾሽ በጣም ይቅርታ። እንዴ የተጠራው ሰው ድግሱስ? ተሰብስባችሁ ተስካር አውጡበት። ና እንሂድ። አለህ ለካ በላሁን መዝናናት ነው የምፈልገው። ያንጎ ጥራና እንሂድ። አፕሊኬሽኑ የለኝም ስቶሬጅ ፉል። በዌብሳይታቸው መጥራት ትችላለህ። ማንኛውም ብራውዘር ላይ ያንጎ ኢትዮጵያ ብለህ ሰርች አድርገህ ልክ እንደ አፕሊኬሽኑ መጠቀም ትችላለህ። ኧረ